እንዴት አድርገው ኢትዮጵያ ውስጥ መንግስትን ማፈራረስ እንደሚችሉ ውይይት አድርገናል። እሱን እንደመራም የሰጡኝ ለኔ ነበር። ባይዘው አልቀበልም ያልኳቸው። ያሳዘነኝ ነገር ቢኖር መጀመሪያ መምርታዬ እኔን ከአንዳንድ ሰዎች ጋራ ደምረህ የተናገርክበት አለ። ስለኔ መልካም የሆኑ ሰዎች ሁሉ ሊነግሩ ይችላሉ። በየትኛውም የፖለቲካ ድርጅት አንድ ቀን ስብሰባ አድርጌ አላውቅም። አንድ ቀን በየትኛውም ሰላማዊ ሰልፍ አባቶቻችን ወንድሞቻችን እንኳን ለምንድነው የማትገኘው እያሉ ሲሉኝ መምርታዬ አንድ ቀንም አልተሳተፍኩም። አንተ የጠራሃቸው በመሃል አስገብተህ የጠቀስካቸው ጋራ የምትላቸው ሰዎች አላውቃቸውም። አንድ ቀንም አብሬ ተቀምጬ አላውቅም። ስለ ሀገር ጉዳይ ህዝቡን የሚያፋቅር የሚያዋድድ ንግግር አለኝ። በጣም ከሚታወቀው አበበም አይሙት ጀማልም አይሙት አልማዝም አትሙት ከድጃም አትሙት የሚል ንግግር ያለኝ ሰው ነኝ። በምን መረጃ አብረህ እንደጨመርከኝ አላውቅም። ሙሉን ስላልሰማሁ እንዳልኩ አላውቅም። ፓስተር ሶፎንያስ ይመስለኛል ሶፊ ስላሉኝ ነው። በዛ መሃል የኔን ስም አንስተህ መጠየቅህ ለምን እንደሆነ አልገባኝም። ግን የምገምተው ነገር አለ። ከዚህ ቀጥሎ ሰሞኑን መልእክት አለኝ አንተ ጋር አግኝቼው አላውቅም ያልከኝ አንድ ቀን እኮ አግኝቻለሁ መምርታዬ። ካዛንቺስ በረንዳ ነገር ላይ ቁጭ ብለህ ሻይ እየጠጣህ እኮ እንደምነህ መምርታዬ እንደምነህ ብዬ እኮ ሰላምታ ሰጥቻለሁ። ለሰላምታው ለዛ ማለት ነው። ወይም ድንገት በክነት ልብሴ ስላልነበርኩ ወይም አላወከኝ ይሆናል እንደምነህ ብዬ እኔ ነኝ እንደውም ሰላምታ የሰጠሁህ። እንደምነህ ደህና ነህ ወይ ብዬ አናግሬህ ያለው አላወከኝም ማለት ነው። ከዛ ውጪ ደግሞ አንድ ቀንም ልታገኘኝ ፈልገህ መልእክት ልከህብኝ ወይም አንተ ነግረኸኝ አታውቅም። ድንገት ብንገናኝ ስለ ፖለቲካ ብታወራ ላላወራ እችላለሁ። ስለ ሃይማኖት ግን አወራለሁ። ለዚህ ነው የሌለሁበትን ቦታ በዚህ ውስጥ ናቸው መስማት አይፈልጉም። አንድ ነው ኔትወርካቸው ስትል መምርታዬ ቦጋለ ምንም አይነት ኔትወርክ የለኝም። ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ጀምሮ ከ4 ዓመት እድሜ ከ6 ዓመት ጀምሮ በዲቁና በቅስና ግል መምህርነት ከማገልገል ውጪ ሌላ ኔትወርክ የለኝም። ለአንተ ትልቅ ሰው ነህ። ያለ መረጃ መቼም ማውራት የለብህምና እባክህ ይሄን ነገር ሰው ስለሚያሰናክል ይቅርታ ጠይቅበት። ምክንያቱም ወንጌል ምን ይላል? ወንጌል ነው አይደል የምትፈልግ? ወንጌል አንድ ሰው ያልሆነ ነገር እንዲናገር ከ10 ትእዛዛት ውስጥ ያሉትን ታውቃለህ። 2 ለሰው ማሰናከያ ከሚሆን ባንገቱ የወፍጮ ድንጋይ ታስሮ ባህር ቢሰጥም ይሻለዋል ይላል። ታዲያ ይሄንን የምታውቅ አይደለም እንዴ? እና ስለምን በዚህ መልክ ገለጽከኝ? ይሄንን የምለው አንደኛ ሰዎች ስለሚሰሙህ ያ ነገር እውነት መስሏቸው ስለሚሄዱ እንኳን አንተን በተሐድሶ እንቅስቃሴ ውስጥ ያሉትን እየሰሙ ወይም በሌላ መንገድ ያሉትን ሰዎች እያደመጡ የሚናገሩ ብዙ ሰዎች አሉ። ወይም አንተም በእንትሩስ ገብተህ ከሆነ በግልጽ ትነግረኛለህ። ምክንያቱም መምህር ዘበነን ሰው እንዳይሰማው ማድረግ አለብን የሚል የተደራጀ ኃይል አለ። የተሐድሶ እንቅስቃሴ ያንን እየሰራ ነው።
ከዛ ጋር አብሮ ከሆነ ይሄ ነገር በግልጽ ንገረኝ። ከዛ መልስ አልሰጥም፣ ለሱ መልስ አልሰጥም። ትምህርቴን ግን አስተምራለሁ። እንግዲህ መምህር ዘበነ ለማ ለታዬ ቦጋለ ምላሽ ሰጥተዋል። ታዬ ቦጋለ በጣም የማይሆን ንግግር ነው የተናገረው ለመምህር ዘበነ ለማ። እየዋሸም ደግሞ እያጭበረበርም ብዙ የማይረቡ ነገሮች ሲናገር ነበር እና እሱ ሰውዬ ብዙ የሚያምታታቸው ነገሮች አሉ። አሁን ላይ ምንድነው መሰላችሁ ይሄ ሰውዬ ማስመሰል ላይ የተካነ ሰው ነው። አንድ እንደውም ሰው በጣም ተናግሮት ነበር በዚህ ጉዳይ ካለበት ሁኔታና ጊዜ አንፃር ላለበት ለሚደግፋቸው ቡድኖች ለነዛ የሚያስደስት ነገር ብቻ ነው የሚናገረው። ከዚህም በፊት አሁን ደጋፊ መስሎ ምናምን ሲመጣ የፋኖን ምናምን እነሱን ብቻ እንደሚደግፍ ሆኖ ነው አክት ሲያደርግ የነበረው። አሁንም ደግሞ ደግፋቸዋለሁ የሚላቸው ቡድኖችን እነሱን ነው ለመደገፍ ሆኖ የሚመጣውና አሁን ጴንጤዎቹ ምናምን አሉና እነሱን ደስ ለማሰኘት ሙስሊሞቹና ጴንጤዎቹን ደስ አሰኝቶ ኦርቶዶክስ ተዋህዶ ክርስቲያኖችን ለማስከፋት በሚመስል አካሄድ የማይረቡ ነገሮች ነው እየተናገረ ያለው። ኢቭን አሁንም ኦርቶዶክስ ተዋህዶ ክርስቲያን ነኝ ነው የሚለው፣ ግን መምህራንን የቤተ ክርስቲያንን ትምህርት ምናምን እያጠላላ ነው የሚገኘው በአሁን ጊዜ ማለት ነውና ስለ መምህር ዘበነ ለማም ደግሞ የማይገናኝ ነገር ነው የተናገረው። ታድሶ ከሆነ ተናገር አሉት እኮ ታድሶ ከሆነ ይናገር። ያው የማስጠላት ስራ ነው። ብዙ ጊዜ በክርክርም ስላሸነፏቸው ምንም ስላሏቸው እንዳይሰሙ የመፈለግ ነገር አለ ከጴንጤዎቹ ዘንድና ያንን አላማ የማስፈጸም የሚመስል አካሄድ ነው እየሄደ ያለው ታዬ ቦጋለ እና ይሄ ደግሞ በጣም የሚደብር ተገለባባጭ የሆነ ባህሪ ነው። ብዙዎች እኮ ደግፈውታል። አሜሪካ ሲሄድ ኦርቶዶክስ ተዋህዶ ክርስቲያኖችን ይደግፋቸው የነበሩ አካሎች ናቸው ሲደግፉት የነበረው። በኋላ ግን እዛ አለመች ሲለው ወደዚህ ተመለሰና ደስ ለማሰኘት የሚፈልጋቸውን ኃይሎች ብቻ ደስ ለማሰኘት የረባ ያረባ ንግግር እየተናገረ ጭራሽ ቤተክርስቲያኒቱን ወደ ሌላ ወደ መሰደቢያ ወደ መናቅ አመጣት ማለት ነውና ይሄ በጣም ልክ ያልሆነ ተግባር ነው። አግኝቻቸው ማላቅም ብሏል። ይኸው ራሳቸው እኮ ተናገሩ። ካዛንቺስ አካባቢ አግኝቸው ነበር ታዬ ቦጋለን ሰላምታ ሰጥቼዋለሁ ብለዋል። ከዛም ወዲህ ሊያገኛቸው ፈልጎ እንደነበረና ይሄ ሁሉ ነገር እንዳለ ፈልጎ እንደነበር ተናግሮ ነበር። ግን አይ ያ ውሸት ነው ብለዋል። ስለዚህ ያልነኩትን ምንም ያላረጉትን መምህር አምጥቶ እዚህ ጋር መናገር በኢንተርቪው አላስፈላጊ ነበር። የፐርሰናል አታክ የምንለው ነገር አለ። ያልነካን ሰው ለምን ተነካለ? በዛ ላይ ፖለቲካ ውስጥ አስገባቸው። ምንም አይነት የፖለቲካ ተሳትፎ ብዙ አባቶች ራሱ ሰላማዊ ሰልፍን በምንም ሲጠሩኝ ሄጄ አላቅም አልኩ ግልጽ አድርገው ተናገሩና ይሄ በጣም ቀለባጭ የሆነ ውሸታም የሆነ ሰው ነው፣ አጭበርባሪ የሆነ ሰው ነው። ፓስተር ሶፊ እንዲህ አይነት ሰዎችን የማቅረብ አመል አለው። ያው እሱ እይታውን ፈልጎ እንደዚህ የማይረቡ ሰዎችን እያመጣ ይደግፋቸው አይደግፋቸውም አይመለከተውም። እሱ ዝም ብሎ እንትን ማለት ነው የሚፈልገውና ያ ነው ያለው ነገር። እንግዲህ ምላሽ ሰጥቷል። ደስ የሚያሰኝ ነው። ይቅርታ ጠይቅ ብለውታል። ሌላ ክፉ ነገር አልተናገሩትም። እንደዚህ ነው ደስ የሚለው፣ እንደዚህ ስርዓት ባለው ሁኔታ መናገር እንጂ ጋጠ ወጥ በሆነ ሁኔታ የታሪክ መምህር ነኝ ብሎ መጽሐፍ የጻፈ ብዙ አዋቂ የሆነ ሰው እንዴት በእንደዚህ አይነት ነገር ውስጥ መግባት አለበት የሚለው እጅጉን የሚያናድድና የሚያሳዝን ነገር ነው። ስለዚህ ሁሉም አስተያየቱን እየሰጠው ሊመልሰው ይገባል ወይ ደግሞ ማውገዝ ያስፈልጋል ብዬ አስባለሁ። ይሄን ነው ብለው እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ደህና ሰንብቱ።